የለውም እኔ ዜሮ ነኝ ማለት የመጀመሪያ ሰው አግኝተናል። እንግዲህ ያ 5 ጥያቄ ነው የምጠይቅህ። አምስት ካገኘ 500 ብር ሸልማለሁ። አንዱን ካጣ ሁሉንም ታጣለህ ማለት ነው። ሶ የመጀመሪያ ጥያቄያችን የሚሆነው ባንዲራ አሳያለሁ። የምን ሀገር ባንዲራ እንደሆነ ከነገርከኝና የዋና ከተማውን ከነገርከኝ ከዛ በኋላ አምስት ከመለስከው 500 ብር ሸልማለሁ ማለት ነው። ሶ የመጀመሪያ ባንዲራ ይሄኛው ነው። ይሄ ባንዲራ የምን ሀገር ባንዲራ ነው? ዴንማርክ አይደለም። አንድ ድል ስtek በኳስ ቋቋሉ በኳስ አቃታለሁ እቺ ነገር የማንስ በኳስ እንኳን አይደለም የምታውቃት እቺ ነገር በኳስ አይደለም። የቻይና ቻይና አይደለችም። እሺ የኔው ሳጣር ይሄኛው ሁለተኛ ጥያቄ የሚሆነው ይሄ ባንዲራ የምን ሀገር ባንዲራ ነው? የቱርክ። ኦኬ የቱርክ። እሺ የቱርክ ዋና ከተማ አንካራ አግኝታል። ሶስተኛ የሚሆነው ይሄኛው ነው። ማርሊ። ይሄማ የጃማይካ ነው። ጃማይካ ማንን ታውቃለህ? ቦብ ማርሊ ነው። ቦብ ማርሊ። እሺ የጃማይካ ዋና ከተማ አታውቀውም? የጃማይካ ዋና ከተማ ኦኬ ከ3 2 አጣል። ሁለት አጣል። እሺ ማለት በቃ አንዱን ግማሽ ነው ያገኘው፣ አንዱን ደግሞ የዋና ከተማ ነው ያጣው። ስለዚህ የሶስተኛ ጥያቄ የሚሆነው አራተኛ ጥያቄ የሚሆነው ይሄኛው ነው ማለት ነው። ይሄ ባንዲራ የምን ሀገር ባንዲራ ነው? እሺ እንትን አጉሩ ንገረኝ፣ የት ነው ይሄ? አይገርምም? ኤዥያ እና ዩሮፕ ውስጥ ነው የሚገኘው። ይሄ ትራንስኮንቲኔንታል የሚባል ሀገር ነው። ስለዚህ ይሄ ሀገር እና ልታገኝ ትችላለህ። እሺ አሁንም ፍንጭ ልስጥክ። ብዙ ጊዜ ብቻ ከኢትዮጵያ ጋር ራሱ የሚያገናኛቸው ወይ ደግሞ የብዙ አመት ፍሬንድሺፕ እንትን አላቸው። ሶ እቺ ሀገር ይሄ ባንዲራ የምን ሀገር ባንዲራ ነው? እሺ አታል። የመጨረሻ ጥያቄ ይሄ ባንዲራ የምን ሀገር ባንዲራ ነው? ከዛ ባንዲራው ዋና ከተማ ትነግረኛለህ በዛው ማለት ነው። የባንዲራው ሀገር የሞሮኮ ነው። ኦኬ የሞሮኮ ዋና ከተማ ሞሮኮ ዋና ከተማ የሞሮኮ ዋና ከተማ እሱ ይገርምሃል። አይደለም የሞሮኮ የኢትዮጵያ ለራስ አለቅ የምር ነው። ወላሂ የኢትዮጵያ ዋና ከተማ ነው አሰላ